ሰላም ውድ የ25 ሚዲያ ተከታታዮች እንደምን ቆያችሁ እያለን በአዲስ ፕሮግራም መተናል። ዛሬ ከወንድሞቻችን ጋር ከብዙ እንግዳ ጋር ነው ዛሬ የቀረብነው። አስተማሪ ጥሩ ፕሮግራሞችን ይዘን ቀርበናል። ሁላችሁ እንደምትማሩበት ፍሬ እንደምታፈሩበት እናምናለን። ሁላችሁም በሼር ሰብስክራይብ በማድረግ ይሄንን ለዓለም እንድታሳዩልን እንጋብዛለን። እንወዳችኋለን። ከኛ ጋር እንግዲህ ለዛሬ የተያዙት ርዕሶች የመጀመሪያው የመንፈሳዊ ጉዞን በተመለከተ ነው። የተለያዩ አብያተ ክርስቲያናቶች፣ ገዳማቶች ላይ የሚደረጉ ጉዞዎች በምን መልኩ ይደረጉ የሚል ይመስለኛል የዛሬው ፕሮግራም። አንደኛው አጀንዳችን እሱ ነው። ስለዚህ በሱ ላይ ያለንን ነገር በጋራ ምን መሆን አለበት፣ እንዴት መሆን አለበት፣ ምንድነው የጎደለው፣ እንዴት ነው መስተካከል ያለበት የሚለውን ነገር እንዳንድ የእምነቱ ተከታይ ወይም ደግሞ እንዳንድ ይመለከተናል፣ ያሳስበናል፣ ያስጨንቀናል እንደሚል ሰው የሚሰማንን ሐሳብ ለማስቀመጥ ያህል ስለሆነ እዚህ ጋር ያሉት ወንድሞች እንግዲህ የሚሰማችሁን ስሜት ተራ በተራ እንገላልጻለን ማለት ነው። እንኳን ደህና ቆያችሁ። አመሰግናለሁ። እግዚአብሔር ያክብረልኝ። እዚህ ያክብራችሁ ስለጠራችሁ በ25 ሚዲያ ስም አመሰግናለሁ። እግዚአብሔር ያክብረልኝ። እንግዲህ ሐሳባችሁ ነው። እግዚአብሔር ያክብረልኝ። እናመሰግናለን። አሁን የጥያቄና መልስ እንዳይሆን የዲስከሽን እንዲሆን የዛሬው አንደኛው እንድንወያይ የሚፈለግበት ርዕሰ ጉዳይ ምዕመናን የኦርቶዶክስ ቤተክርስቲያን ምዕመናን በብዛት የሰንበትንና ሌላም ቀናትን በመጠቀም ወደ መንፈሳዊ ገዳማት ብዙ ጊዜ ጉዞ ይደረጋል። እዚህ ጉዞ ላይ ምዕመናን እንዴት ነው መሄድ ያለባቸው? አሁን ያለው ሁኔታ ምን ይመስላል? ምን ይስተካከል? እንደው እንደ ቤተክርስቲያን ልጅነት ኃላፊነት እንደሚሰማው ሰው ቅር የሚሉን ነገሮች ስላሉ እነሱ ነገሮች ስር እየሰደዱ ከሄዱ በኋላ ላይ እነዚህ ችግሮች ቤተክርስቲያንን ሊያፈርሷት ይችላሉና ምን አይነት ጥንቃቄ እናደርግ? ምዕመኑ ምን ያድርግ? ከቤተክርስቲያን አባቶች ብዙ ጊዜ ተነግሯል። ምን እናድርግ ከሚለው መጀመሪያ ከመንፈሳዊ ዓላማው እንነሳ። የመንፈሳዊ ጉዞ ለምንድን ነው ያስፈልገው ከሚለው እስኪ በመጀመሪያ ደረጃ መንፈሳዊ አንድ ሰው ወደ ገዳም ለመሄድ ሲያስብ ብዙዎቻችን እንደ ቫኬሽን ነው የተጠቀምን ያለን። ይሄ መሆን የለበትም። ምክንያቱም ወደ እግዚአብሔር ቤት ስንሄድ ሁልጊዜ ራሳችንን ከእግዚአብሔር ጋር ለማገናኘት ነው መሆን ያለበት ማለት ነው። እውነታውም እሱ ስለሆነ ማለት ነው እንጂ የተለየ ነገር መሆን የለበትም። እኔ ከብዙ ቦታ አይቻለሁ። ብዙ ቦታዎች ላይ እነዚህ ጉዞዎች ላይ ግን አይደለም እውነታው እንደዛ አይደለም እየሆነ ያለው። ለተሪዮ ነው እየተደረገ ያለው ለመታየት ማለት ነው። ስለዚህ ያ መሆን የለበትም ባይ ነኝ። አንደኛ እንደ አንድ ክርስቲያን ገዳማት ቦታ ላይ ብቻ ሳይሆን በቤተ ክርስቲያንም በቦታው ለመገኘት ግዴታው ነው። አሁን ለምሳሌ አንድ ክርስቲያን ቤተ ክርስቲያን መሄድ ፈቃደ እግዚአብሔር ብቻ ሳይሆን ግዴታም ጭምር ነው። ምክንያቱም የሰው ልጅ የተፈጠረው ለምስጋና ነው። ስለዚህ እግዚአብሔርን ማመስገን ግዴታ ነው ማለት ነው። ስለዚህ ለምስጋና ስንሄድ ደግሞ ምን መሆን አለብን? ሁላችንም ኃጢአተኞች ነን። ለኃጢአታችን አንዳንዶቻችን ያው ርዕስ አልደብላልቀኝ አንዳንዶቻችን ገዳም ንስሐ እዛው ሄደን ለመግባት ምናምን አባቶቻችን ለመሻሽ ንስሐ አባቶቻችን ለመሻሽ የምናደርገው እንትን አለ። ምንድነው የሚባለው? ብልጠት የሚባለው ማለት ነው። ብልጠት ለይሁዳም አልሆነም። ክርስቶስ እንደሚሞት ያውቃል፣ እንደሚነሳም ያውቃል። ስለዚህ ብልጠት ስላሰበ ስለነበረ ነው ያው በዚያን መንገድ ሆነና ብልጠት አይሰራም ነው። በንስሐ አባቶቻችን ንስሐችንን ገብተን ንጹህ ሆነ ወደ ገዳም ብንመጣ ገዳሙ ላይ ጸሎት አድርገን ብንመለስ በረከት እናገኛለን እንጂ ከዚያ ውጭ ያለው መተን እዛ የምናደርገው ለተሪዮ ነው። ካሜራ ተነስቶ መሄድ ምናምን። አንዳንዶቻችን ንግስ እንሄድ ራሱ ቤተክርስቲያን ማንገባበት ጊዜ አለ። ለምን ይሆናል? ይሄ መሆን የለበትም። ያው እንደኔ ሐሳብ ቤተክርስቲያን የመጣ ሰው ዓላማው ቤተክርስቲያን ነው መሆን ያለበት። ውጭ ላይ ቤት ተከራይቶ እንደገና የተለየ ዝማሬ እዛ እየተደረገ የተለያዩ ነገሮች የተደረጉ እርድ ምናምን እየተፈጸመ ቤተክርስቲያኑን ሳይረግጡ የሚመለሱ ያ መሆን የለበትም እንደኔ ሐሳብ። ምክንያቱም አንድ ክርስቲያን ወደ ገዳም ሲሄድ ምን ማድረግ አለበት የሚለውን መጀመሪያ ዓላማ ይዞ አቅዶ መነሳት። አሁን ዓላማው ላይ ነው አሁን ትኩረት የምናደርገው ማለት አሁን አብነትም ሐሳብ
አዎ አይ ትክክል እኮ ነው። አሁን ዲያቆን ይጨርስ ብዬ ነው እንጂ ትክክለኛው አሁን እኛም እንደ ሀሳብ መጀመሪያ የሚያነሳ ነው ምንድነው ትልቁ ነጥብ አላማው ነው። ሰው ለምንድን ነው የሚሄደው? ምን ሊሰራ ነው የሚሄደው? ማለት አንድ ሰው መጠጥ ቤት የሚሄደው በዓለማዊ ህይወት ለመጠጣት ነው አይደል? መቼም መጠጥ ቤትን የሚያክል ነገር ገብቶ እጁን አጣጥፎ ቁጭ ለማለት አይሄድም። ለመጠጣት ነው የሚሄደው። ሳይጠጣ ቢቀመጥ ውጣ ነው የሚሉት። ምክንያቱም አንድ ሰው ሲንቀሳቀስ የሆነ ዓላማ ኖሮት ነው። በደመ ነፍስ የሚንቀሳቀስ ሰው የለም። መድረሻ መነሻ ኖሮት ነው የሚንቀሳቀሰውና ምዕመናትም እኔም እናንተም እህት ወንድሞቻችን የኛም ታላላቆች እናቶቻችን አባቶቻችን ወደ ገዳማት ቦታ ሲሄዱ ምንን አስበው ነው መሄድ ያለባቸው ነው ትልቁ ነገር። ምንድነው ዓላማው? ምን ለማድረግ ነው የሚሄዱት? ማንም ፈልገው ነው የሚሄዱት? እዛ ከደረሱ በኋላ ምንድነው ማድረግ ያለባቸው? ሌላውን ትተህ አልባሳት በተመለከተ እንዴት ነው ጉዞ የምንጓዝበት ሰዓት መቼ ነው መሄድ ያለብን? ምን ሰዓት ነው መሄድ ያለብን? እዛ እስከደረስን በኋላ ደግሞ በምን አይነት መልኩ ነው ገዳም ውስጥ ወይ ቤተክርስቲያን ውስጥ ገብተን የምንስተናገደው? እዛ ምናልባት እኮ ዓለምን ንቀው ራሳቸውን ዝቅ አድርገው የእግዚአብሔርን መንግስት ለመውረስ እኛንም ከጥፋት ለማዳን የሚጸልዩ አባቶች እናቶች ይኖራሉ። የእነሱን ስሜት እንዴት አድርገን ነው የምንጠብቀው? እነሱን ሳንነካ እንዴት ነው በረከት አግኝተን የምንመጣው የሚለው ነገር በጣም በደንብ ካወራ ነው እውነት ለመናገር ገዚህ ዲያቆን አንተም ታግዘኛለህ። በደንብ ካወራ ነው የሚያልቅ ሐሳብ አይደል። ስለ እውነት ለመናገር ግን እንደው ጠቅለል አድርገ ነው አንዳንድ የምንመለከታቸው ችግሮች አሉ ነው። ያው ችግሮቹን በግልጽ ለማውራት ማለት ነው። እስከዛሬ ድረስ ሞክረናል ደባብሰን በግል የምናገኛቸውን ሰዎች ተው እንደዚህ አይደለም፣ ጉዞ ስንሄድ አብረን የምንሄዳቸውን ሰዎች ተው ይሄ ነገር ልክ አይደለም እያል በተቻለን መጠን እርስ በርስ ለመመካከር ግሳጼ ለመስጠት ተሞካክረናል። ግን ያ ለውጥ እያመጣ አይደለም። አንድ ሁለተኛ ነገር ደግሞ ይሄ ሚዲያ በብዙ ሰዎች እይታ ስለሚያገኝ ቢያንስ ከሚያዩት 100 ሰዎች 200 ሰዎች 10 ሰው ብናድን 5 ሰው ብናድን ለኛም በረከት ነው፣ ለነሱም ጽድቅ ነው እውነት ለመናገር ምክንያቱም ከጥፋት ይመለሳሉ። በምድር ላይ ስንኖር ቅድም ዲያቆንም ብለሃል፣ ሁሉም ስራችን የእግዚአብሔርን መንገድ ማስተካከል ነው። ሰው ወደ እግዚአብሔር ቤት እንዲሄድ እኛም ምስጋናውን እንድንቀጥል ነው እንጂ እግዚአብሔር እኮ እኛ ሄድንም አልሄድንም አመሰግነው አላመሰግነው ከሱ ምንም የሚቀርብን ነገር የለም። እነዚህ ህፃናት ዝም ይብሉ ድንጋዮች አመሰግናለሁ ያለ አምላክ ነው ያለን እኛ ጉዙን። ስለዚህ በዛ አንፃር ተረድተ ነው አንዳንድ የምናያቸው በግልጽ ሊነገሩ የሚገባቸው ነገሮች አሉ። ሰለን በደንብ ዛሬ በደንብ አድምተን ነው የምናወራው እያንዳንዷን ነገር ላይ። ምክንያቱም እኔ በመሰረታዊነት እንግዲህ የኛ ቤተክርስቲያን ሁሉም ስርዓት ደንብና ስርዓት አላት። ሶ አሁን እኔ እንደ ቤተክርስቲያን ልጅነት መገንዘብ ያለብን እኔ 3 መሰረታዊ ነገሮች ያሉ ይመስለኛል። አንድ ሰው ወደ ተቀደሱ ቦታዎች ወደ ገዳማት ወደ ቤተክርስቲያን በሚሄድበት ሰዓት ላይ ለ3 ዓላማ ነው መሄድ ያለበት። የመጀመሪያውና ትልቁ ነገር ከዛ ቅዱስ ቦታ የዛን የቅዱስ ቦታ በረከት ለማግኘት ነው። የዛ ቦታ ላይ የነበሩት ቅዱሳን ሲጸልዩበት እዛ ቦታ ላይ ተጋድሎ ሲያደርጉበት ከነበረበት ቦታ በረከት ለመቀበል ነው እዛ ቦታ ላይ። ምክንያቱም ሰው ቦታን ይቀድሳል፣ ቦታ ደግሞ ሰውን ይቀድሳል። አንደኛው እሱ ነው። ሁለተኛ ደግሞ ለጽናት ነው እዛ ቦታ ላይ የምንሄደው። ዓለም ላይ በጣም ብዙ ፈተና በዛብን መከራ በዛብን ምንል ሰዎች ነን። አሁን ሁሉም ሰው አማራሪ ነው በዚህ ሰዓት ላይ በትንሽ በትልቁ ነገር እናማርራለን። ሰው ገዳማት ላይ በምንሄድበት ሰዓት ላይ እንደዚህም አይነት መከራ አለ እንዴ የሚያስብል መከራ የሚያዩ መነኮሳትን ስናይ የጽናት መንፈስ ይመጣል ወደኛ። ስለዚህ እምነታችንን አጠንክረን እንሄዳለን። ለዚህ ትልቁ ምሳሌያችን ቅዱስ ዮሐንስ አፈወርቅ ነው። ቅዱስ ዮሐንስ አፈወርቅ በብዛት እድሜውን የጨረሰው ወደ ገዳማት ይሄድና የነዛን ቅዱሳን እዛ አካባቢ ያሉ መነኮሳትን ተጋድሎ እያየ በእምነቱ ይጸናል። ለእኛም ይኸው መልእክታት የሚሆኑ ጽፏል። ሶስተኛውና ትልቁ ነገር ደግሞ ብዬ የማስበው እኔ የጥሞና ጊዜ ለመያዝ ነው ወደዛ ቦታ የምንሄደው። የቅዱሳን በረከት እናገኛለን፣ ግን የጥሞና ጊዜ ምን ማለት ነው? በሌላ ቋንቋ እግዚአብሔር ሲናገር ሰው ዝም ብሎ የሚያዳምጥበት ቦታ እንደማለት ነው። አሁን ዓለም ላይ ስንሆን እኛ እናወራለን፣ እግዚአብሔር ያዳምጣል። ምክንያቱም ጊዜ ማንሰጠው እሱን ለማዳመጥ።
እግዚአብሔር እንዲያወራ እኛ እንድናዳምጥ መልእክቱ ምንድነው የሚለው ነገር ለማድረግ ነው። አለበዛ ግን ነገሮች ይገለበጡና አሁን እኛ እየፈራናቸው ያሉ ችግሮች ውስጥ እንገባለን እንደዛ አይነት ቦታ ላይ እነዛ ችግሮች ደግሞ ምን ያመጡብናል? አሁን ችግሮቹን በደንብ ወደ ውስጥ እየገባን እንነጋገራለን። ግን እነዚህ ችግሮች የምንላቸው ነገሮች እየባሱ በሄዱ ቁጥር ግን ነገ የሚመጣው ነገር ምንድነው? ትክክል። ያው ዲያቆን ሐሳብ በሰጠበት ደስ ይለኛል። እውነት ለመናገር ይኸውልህ አሁን በተለይ ስንሄድ የምናገኛቸውን ነገሮች ስታስባቸው ከዛ በኋላ ደግሞ ከሄድን በኋላ እኔ ምን እንደሆነ ባላቅም ሐሳብ የሚያስቀይረን ነገር ግራ ይገባኛል። ሰው ሄዶ ሰው ከራሱ ጋር ሲጣላ ራሱ እኮ ቤተክርስቲያን ሄዶ ነው እፎይታ ነው የሚያገኘው። እኔ በበኩሌ በግሌም በጣም ብዙ ሰዎችም እንደዛ ሲሉ ስለማቅ ማለት ነው። ሰው ከራሱ ጋር ለስማማ ሲል መፍትሄ የሚያገኘው እግዚአብሔር ጋር ብቻ ነው። በነገራችን ላይ በምድር ላይ ያለ የህይወት መፍትሄ ያለው ክርስቶስ ጋር ብቻ ነው። ሌላ የትም የለም። ጓደኛ መፍትሄ አይሰጥም፣ ቤተሰብ መፍትሄ አይሰጥም። እግዚአብሔር ብቻ ነው መፍትሄ የሚሰጠው ለሁሉም ነገር። ምድር ላይ የሆነ ሰዓት የምንጨነቃትን ጭንቀት እግዚአብሔር ቤት ሄደን ነው መፍትሄ የምናገኘው። ምንም ይሄ ጥያቄ የለውም። እና እነዛን ነገሮች ለማግኘት ደግሞ እዚህ ጋር እኛ መረጋጋት አለብን። አለበለዚያ እንባረካለን፣ እንጸድቃለን፣ በረከት እናገኛለን፣ ጥሩ ነገር ይዘን እንመለሳለን ብለን ሄደን የባሰ ተቀጽፈን የባሰ መጥፎ ነገር ውስጥ ገብተን ልንመለስ እንችላለን። ብዙ ኃጢአቶችን ሰርተን ልንመጣ እንችላለን። ምን ታዘቡ ዲያቆን? እስቲ አሁን እነዚህ ነገሮች የምትሏቸው ወደ መንፈሳዊ ጉዞ በሚሄድበት ሰዓት ላይ እነዚህ ነገሮች ከቤተ ክርስቲያን አንጻር የሚባሉትን እስኪ የግለሰብ ኃጢአት አይደለም። በፍጹም ስለ ግለሰብ ኃጢአት አይደለም የምናወራው። እኛ በቅተን እንደዚህ አርጉ ሳይሆን ለወደፊቱ እኛ ቤተ ክርስቲያን ግዴታ ትክክል የሁላችንም ስህተት። እሺ ሁላችንም ስህተት ያየሁት ምንድነው? አንደኛ ወደ ገዳማት ስንሄድ ዓላማን አለማወቅ፣ ሰው ተከትለን የምንሄድ ብዙ ጊዜ ያየሁት ያ ነው። ዓላማን ማወቅ፣ ለምንድነው እዛ ቦታ የምሄደው ብሎ ራስን መጠየቅ ያስፈልጋል። መጀመሪያ ስንነሳ ከቦታው ሄጄስ ከዛ ቦታ ምንድነው ይዤ የምመጣው? ናይት በረከት ይዤ የምመጣው እዛ ቦታ የምሄደው ለመርገም ነው ወይስ ለበረከት ነው የሚለው ማሰብ አለብን። ምክንያቱም አንዳንዴ ለበረከት ስንሄድ ለመርገም ሊሆንብን ይችላል፣ እዛ ቦታ ላይ ከምናደርጋቸው አንጻር ማለት ነው። ሰው ያው ስራው ነው የሚሆነው። ስለዚህ በዚህ ስራ ነው የሚከተል እስከመጨረሻው ድረስ የሰራው ስራ ይከተላል። ስለዚህ መልካም ባደረገ ቁጥር መልካም ይከፍላል፣ ክፉ ስታደርግ ደግሞ ክፉ ይከፈላል። እግዚአብሔር አንዳንዶቹ ምንድነው ብዙ ኃጢአቶች ሲሰሩ ብዙ ነገሮች ሲደረጉ እግዚአብሔር ዝም ይላል፣ ስለሚታገስ ነው። እግዚአብሔር እንደ ሰው ልጆች እኩል ስላልሆነ ወይም እንደ ሰው ልጅ ደግሞ እንትን ስላልሆነ እግዚአብሔር ምንድነው ታጋሽ ነው፣ ስለሚታገስ ነው። እስከመጨረሻው ሰዓት ድረስ ታገስ እስክትመለስ። ምክንያቱም ለንስሐ ሞት እስክትበቃ ድረስ ልጆቹ ስለሆነ እንድንጠፋ አይፈልግም። እዛ ነው የሚታገስ። ፖይንት እንምጣ። አሁን ለምሳሌ ትክክል ነው እነዚህ የምንላቸው ችግሮች ለምሳሌ ልክ ነው እየተሸፋፈነ እንዳይሄድ ነው። ለምሳሌ አሁን አንድ ታንጀብል የሆነ ነገር የምነግርህ ነገር የመጀመሪያው ነገር የምንሄድበት ሰዓት እኔ ለምሳሌ አሁን እንደው ምን ታነሳለህ ብትለኝ የምንሄድበት ቀን የምንሄድበት ሰዓት ለምሳሌ ጉዞ ብዙ ጊዜ የሚደረገው ካያችሁ በሰንበት ቀን ሰንበት ደግሞ የሰው ልጅ ቤተክርስቲያን የሚያሳልፍበት በጉዞ ሳይሆን ቤተክርስቲያን ሄዶ የሚያስቀድስበት እግዚአብሔርን የሚያመሰግን ምክንያቱም ህይወታችን ሩጫ ነው በምድር ላይ እግዚአብሔርም ስለሚያውቅ ነው። ሁለት ቀኗን ብቻ ለሰንበት አድርጎ ሌላውን ቀን ለስራ ያደርገው ቤተክርስቲያናት ሄዶ አይደለም። በሌላው ቀን ግን አብዛኛው ሰው ስራ ላይ ስለሚሆን በሌላው ቀን በረፍቱ ቀን ደግሞ ቤተክርስቲያን ስለሚሄድ ስለዚህ ጉዞ ደግሞ የሚካሄደው በዛ ቀን ነው። በጣም በሚገርማችሁ ሁኔታ ማለት ነው። ምን ለማግኘት ነው የሚካሄደው ነው ጥያቄ። እሁድ ጠዋት 12 ሰዓት ተነስተን ከዚህ ጻድቃኔ ማርያም ብንሄድ ስንት ሰዓት ነው ዛሬ ድረስ ቅዳሴ ካለቀ በኋላ ምንድነው በረከታችን? ቆመን እዛ ቦታ ላይ ማስቀደስ ካልቻል ተቀድሶ የሚቀደሰው ነገር እኛን ካልቀደሰን እግዚአብሔር መንፈስ እግዚአብሔር በረከት እኛን ካልቀደሰ የመሄዳችን ትርጉሙ ምንድነው? አንድ ይሄንን ትመለከቱታላችሁ በደንብ እናንተም ያያችሁት ነገር ስለሚኖር ማለት ነው። ያ የሰንበት ጉዞ እኔ ቢቀር ባይ ነኝ በግል ሁሉም የራሱን ውሳኔ ነው የሚወስነው። ይጠቅመኛል የሚለውን ራሱ ይወስዳል። ለምን መሰላችሁ? አሁን ነገሮች እየተበለሻሹ በጣም መስመር እየሳቱ ይሄዱ። እኛ ትንሽም ብትሆን እንጥፍጣፊ ጥሩ ነገሩን ስላየን ነው። የኛ ታናናሾች የኛ ልጆች ከዛ በኋላ የሚቀጥሉት ነገሮች ግን ይሄንን ታሪክ ላያውቁት ላይ ይችላል።
ዛሬ ላይ ገደብ ካላበጀንለት፣ ዛሬ መስመር ካላያሳዝ ነው፣ ዛሬ ይበቃል፣ ይሄ እስካሁን የተላለፍነው ይበቃል፣ ከዚህ በኋላ ያለውን ደግሞ በዚህ እናስተካክል ብለን ካላለፍነው ነገ ተነገ ወዲያ በጣም ማንመልሰው በጣም የተጣመመ ለማቃናት ሲባል የሚሰበር አይነት ትውልድ እየተፈጠረ እየሄደ ነው። ስልክን እስኪ ስልክ እንደኔ አሁን ከንቱሩ ልምጣና አይ ጉዞ ቢቀር የሚለው ላይ አሁን እዛ ላይ እንትን ስላለኝ ነውና እንደ ውይይት ስለሆነ ሌሎችም ሰዎች እንዲማሩበት ስለሆነ ያው ጉዟችን ሁልጊዜም ወደ እግዚአብሔር ቤት እስከሆነ ድረስ ያንን ብዙም እንትን አይደለም። ለምን ከዓለማዊ ህይወት ጋርም ሲያካሂዱት እሁድ የሚደረግበት ወይ ቅዳሜ የሚደረግበት ምክንያት ያ ነው ብዬ አምናለሁ። ብዙ ሰው በዚህ ዓለም እረፍት ሲቀን ስለሆነ ያን ወደ ገዳም ለመጠቀም ስለሚፈልጉ ይመስለኛል። ልክ ነህ። አይ ከዛ ምንም ዳውት የለኝም እኔ ሰው ምልህ ይቀር ያልኩት በነገራችን ላይ ይሄ በሰንበቱ ቀን ወይ ቀድሞ መግባት ቢቻል ተረተኛል አባባሌ። ለምሳሌ እሁድ ጠዋት ከሚኬድ ቅዳሜ ከሰዓት ቢኬድ ገብቷል። አሁን እሁድ ከሚኬድ ቅዳሜ ከሰዓት ቢኬድና እዛው ታድሮ ማህሌቱን ሰዓታቱን ብሎ ቅዳሴውን አስቀድሶ ለምን ከዛ በኋላ መዋሉ አያስፈልግም። ቅዳሜ ከሰዓት ሄደው አድረው ማህሌቱን ሰዓታቱን ብለው ቅዳሜ ቅዳሴ እሁድ ጠዋት ቅዳሴያቸውን አስቀድሰው ከዛ የሚጎበኝ ነገር ካለ አይተው እነዚህ የቅዱሳን አጽም ሊሆን ይችላል፣ ጸበል መጠመቅ ሊፈልጉ ይችላሉ፣ ሌሎች የሚደረጉ ነገሮችን አድርገው ይመለሳሉ በረከታቸው። ያንን ለማለት በሚል ነው እንጂ ዲያቆን እንድትረዳኝ ፈልገው ኮምፕሊትሊ ይቅር ለማለት አይደለም። እንደዛ ሲባል ይቅር የምትለው ቃላት እንዳታወዛግባቸው ብዬ። ትክክል። ያው ሰው የሚሄደው ወደ እግዚአብሔር ቤት እስከሄደ ድረስ በማንኛውም ታይም ቢሆን ችግር የለውም በሚለው። በነገራችን ላይ ይህንን ፕሮግራም የምትከታተሉ ቤተሰቦቻችንም እናንተ የምታስቡት ሀሳብ እንደ ይሄ ቢስተካከል የምትሉትን በጽሁፍ መናገር ትችላላችሁ። ይሄ ጉዳይ የኛ የሶስት ሰው ብቻ አይደለም፣ እኛ ያላየናቸው እናንተ ደግሞ በቅርበት አይታችኋቸው እንደው ይሄ ነገር ቢስተካከል እንደው አብያተ ክርስቲያናት ላይ እንደዚህ ነገር ገዳማት ላይ እንደዚህ እየተስተዋሉ ነው የምትሏቸውን ችግሮች ለመቅረፍ እንዲመችን ማለት ነው። ለመቅረፍ እንዲመችን እንደዛ ብናደርግ ጥሩ ነው። ምክንያቱም ስር እየሰደዱ ያሉ ነገሮች በኋላ እያየናቸውም ስለሆነ ማለት ነው። ዲያቆን እሺ፣ መልካም ነው። መሆንም ያለበት ያ ነው እና ወደ ተወያይተን መጨረሻ ምን እናድርግ የሚለው ነው። ምን ብናደርግ ይህን እናስተካክለው እንችላለን ወይስ መስማር የተወሰነች ነጥብ ብትሆን ሙሉ ለሙሉ አይመጣ ይችላል። ተወሰነች መስማር ቢሆን እንዴት አድርገን እናምጣው ነው። ሌላ ስልክን በተመለከተ ቤተክርስቲያን ላይ ያናከ ብዙ አልደግፈውም። አሁን ሁሉም ነገር ሚስጥሩ እየወጣ ነው ያለው። ይሄ መሆን አልነበረበትም። ያው በእርግጥ ፍጻሜው እየቀረበ ነው የሚያሳየው። ምክንያቱም ሁሉ ነገር ገሃድ ወጥቷል። በአሁኑ ሰዓት ምንም የተደበቀ የምትለው ሚስጥር የምትለው ነገር የለም። ገሃድ ወጣብን። እኛ እንኳን ልጆች ሆነን ስንል ህፃን እያለን ስንቀበል ስራውን እንኳን እያንዳንዱ በጣም በመፍራት በመንቀጥቀጥ ነው። እኔ ህፃንነቴን በጣም ወደዋለሁ። ለሰዓታት ቁመት የተነፋን የምንነሳው ሌሊት የነበረን አገልግሎት ውዳሴ ማለት ደግሞ የነበረው ትጋታችን በጣም በቃ ያ የድሮም በሃይማኖቴ እንግዲህ 10 ዓመት ምናምን ሊሆን ይችላል በኋላ ድሮ እያልን እናውራውና እንትን ይለኛል። ያ የድሮ የነበረው ማንነት ይስባል። ያን ወደኋላ መመለስ ባንቺን እንኳን ቢያንስ አንዳንድ ነገሮች ብንተዋቸው ይህ ስልክ ላይ ለምሳሌ አሁን ማህሌት ላይ ማጨብጨብ ሲኖርብን ሁላችንም ስልክ አወጣ። ሁሉም ቀራጭ ሆነ። ማን ያመስግን? ማንን ሊልበል? ማን ያጨብጨብ? አሁን ማህሌት ጽጌ ላይ ይሄን የተመለከተው ሁሉም ስልኩን አወጣ። ተፈጸመ። ሁሉም ስልኩን አወጣ። ሊቀርጻት ልልበሉ ልልሚል አጨብጨው ያጨብጭብ እስካናው እዛ ጋር ቀረ ማለት ነው። ይሄድንበትን ዓላማ ተውን ማለት ነው። ያንን ቀርጸን ለቲክቶክ እና ለእንትን ለተሪው ብቻ አይሆንብን ነው። እዚህ ለመባረክ ለመጸለይ ነው ያለበት። በተለይ አሁን ከርዕስ እንዳንወጣም አሁን እነዚህ መንፈሳዊ ገዳማት ላይ ስንሄድ እንትኑን ማስቀረት እኔ ክፋት አለው ብዬ አላስብም። ለምሳሌ የነበርንበትን ገዳም እንደ ሜሞሪ ማስቀመጥ። ዳሩ ግን ለምሳሌ አባ ገብረ ኪዳን ቆንጆ ነገር አንስተዋል እዚህ ላይ። አክቹአሊ እኔም በግሌ የተጠቀምኩበት በጣም ብዙ አባቶችም የመከሩኝ በግሌም ሪል እንትን ያረኩበት ለምሳሌ አንድ የተቀደሰ ለምሳሌ በአቡነ ተክለ ሃይማኖት ስም የተሰየመ ገዳም ብንሄድ ቢቻለን የአቡነ ተክለ ሃይማኖትን ወይም ታምር ወይ ገድል ወይ ደግሞ መልካ ተክለ ሃይማኖትን
እዛ ለምሳሌ የጸልዩበት ቦታ ላይ እቲሳ ብንሄድ አሁን የእሳቸው የጸልዩበት ቦታ ላይ መልክዓ ተክለ ሃይማኖትን ባደርስ ከዛ በኋላ መጨረሻ ላይ የእናቴን የአባቴን የቤተሰቦቼን የወንድሜን የጎረቤቴን ስም እየጠራው እባክህ ማርልኝ እባክህ ልጄን ማረኝ ማለት ትልቅ በረከት ያስገኛል። ስለዚህ ምእመናን ማለት ሁላችንም ብንለምደውም ከሚሻለው ጥሩ ነው። ፎቶ ማስቀረቱ ጥሩ ነው። ደብረ ሊባኖስ ደርሼ መጥቼ ነበር በልጅነቴ ብሎ ለልጁም ያስተላልፍ ጥሩ ነው። እዚህ ነበርኩኝ ከማለት እንደዚህ አይነት ቦታ ዳሩ ግን ያቺ እንዳለች ሆኖ ግን ቅድሚያ ለፎቶ ሳይሆን እንደዚህ ለምሳሌ የቅድስት አርሴማ ገዳም ከሄድን የቅድስት አርሴማ ለምንድን ነው ይሄን አነሳሁት መሰለህ ዲያቆን የበፊት መነኮሳት አባቶቻችን እና አባ ጳቅሚስ እና አባ ጳውሊ ወደ አንድ ቅዱስ ቦታ በሚሄዱበት ሰዓት ላይ ኢቭን አንድ አይነት የቅድስና ደረጃ ላይ እንኳን ደርሰው የአንዳቸውን ስም እያነሱ ስለሱ ማረኝ እያሉ ያ ሰው ይገለጥላቸው ነበር። ለምሳሌ አንዱ በጣም ማሳያ የቅዱስ ያሬድና የአቡነ አረጋዊን ማንሳት እንችላለን። አቡነ አረጋዊ በተሰወሩ ሰዓት ላይ ደብረ ዳሞ ቅዱስ ያሬድ መጥቶ ሲጸልይ የእሳቸውን መልካ አቡነ አረጋዊን እየጸለየ አቡነ አረጋዊ ተገለጡለት። ዴን ቁጭ ብለው ተነጋገሩት ይላል መልካ የአቡነ አረጋዊ ድርሳን ላይ። የቅዱሳኑ በረከት በደንብ ወደታችን ሰርጾ እንዲገባ ጽናት እንድንለምድ ስንመለስ ደግሞ ሌላ ኬዝ ውስጥ ከምንገባ ቅድሚያ የሚሰጠውን ቅድሚያ መስጠት በተለይ መንፈሳዊ ገዳማት ላይ በተለይ የዛ የቦታውን ቅዱስ መልክ ቢጸለይ ቢለምዱት አሁን በአማርኛም በግዕዝም ተዘጋጅቷል አክቹአሊ ለምሳሌ አቡነ ገብረ መንፈስ ቅዱስ ዝቋላ ሄደ ሰው እንዲህ ተፈጠረ ብሎጋችንን ህይወት እንደዚህ ሆኖ ከማለት ይልቅ የአቡነ ገብረ መንፈስ ቅዱስን መልክ አስቀድሞ ቢጸልይ ትልቅ በረከት አለው ብዬ አስባለሁ። ይሄን ነገር ደግሞ ሰው ቢለማመደው ዴን በህብረት ይሆናል። የእሳቸውን በረከት ያድርብናል። ከስር የሚመጡት ልጆቻችንም ይዘናቸው ስንል ቶሎ ስልክ አውጥተው ከማንሳት ይልቅ ወደዛ ጸሎት ያደርጋሉ። ቅድሚያ የቱ መቅደም እንዳለበት ትልቁ ነጥብ እሱ ነው። አሁን ምልህ ቪዲዮ ቀርጾ ወይ ፎቶ አንስቶ እንትን ማለቱ ከሄርንበት ዓላማ አንፃር ትርጉሙ በጣም ወይም ዋጋው በጣም ያነሰ ነው። የአልማዝና የመዳብን በጣም ሩቅ ነው። አልማዙ ያለው ምኑ ላይ ነው? ጸሎቱ ላይ ነው። አልማዙ በረከቱ ያለው እዛ ላይ ነው። እዚህ ጋር ፎቶ ብናነሳ ምን ሊሆን ይችላል? ለምሳሌ ገዝሽ ጋር መጥቼ ገዝሽ አየሁ ስልኬ ላይ ተክለ ሃይማኖት ደርሼ ነው ወይ ተሳደርሽ ነው ወይ ጻድቃኔ ወይ ግሸን ነው ያችን ለመናገር ነው እንጂ በኔ ላይ ወይ በሱ ላይ ወይ በእናንተ በወንድሞቼ ላይ ወይም ደግሞ በገዛ ቤተሰቦቼ የሚያመጣው ለውጥ የለም ነው። ጸሎት አይደለም የሚያጸልይ ነው። ለሰው እኮ ለቤተሰቦቻችን ጸልዩልን ይላል እናገራለን አይደል? ለአባቶቻችን እንደው ለልጅ ጸልዩ እንደው ለባለቤት ኃይልም አለው እንዴ በጣም ኢቭን አሁን እኔ ድሮ የድሮ ቤተሰቦች እንዲሁ በልምድ በግዚዮታ ይወጡ ነበር አይደል? ሀገር ላይ የሆነ ነገር ሲፈጠር ወረርሽኝ ሲመጣ ዝናብ አልጠል ሲል የጋራ ጸሎት በራሱ ትልቅ ነው። ሰው ጉዞ ሲሄድ ምን አለበት ሰው ሰብሎ የጋራ ጸሎት እሱ ነገር በጣም ይሄ ነው ዓላማ። ስልክ ይዞ በየቦታው 2-3 ይሆኑ ለምሳሌ እኔና ገዝሽ ወይ እናንተ የምንቀራረብ ሆነ ዲያቆን ሁለታችን የሆነች ቦታ ላይ ጥግ ይዘን ፎቶ ከምንነሳ ለምን ሰብሰብ ብለን ጸሎት አናደርግም? ይሄ ጠቃሚው ነጥብ እሱ ነው። አሁን ቅድም እንዳልከው እኔ አሁን ብዙ ጊዜ እያየሁ ነው ቅዳሴ ላይ እንደው ከአባቶቻችን ይሄንን ጉዳይ የስልኩ ጉዳይ በጣም አስቸጋሪ ነው። ላይቭ ቲክቶክ ያዩ ደግሞ የሚገርምህ ይሄንኑ መረጃ በተመሳሳይ ቦታ ላይ ሌላ ሰው ደግሞ ሪከርድ አድርጎት ያንኑ መረጃ ያወጣል። ምንድነው አንዳንዴ ሳናስብ የምንሰራቸው ነገሮች የኛን ሃይማኖት ለሌሎች መዘባበቻ እያደረገ እኛ ያላከበርነው ደግሞ ማን ሊያከብርልን ይችላል? እኔ በዛ ልክ ራሱ ብንረዳው ደስ ይለኛል። ይሄንን ቤት እኔ ካላከበርኩት ሌላ ኮች ይመጣው ሊያከብርልኝ ወዳት ከቤት ነው የሚጀምረው። ይሄን ቤት አንተ ካላከበርከው ሌላ ሰው ኮች መጥቶ እዚህ ሊገባ አያከብርም። ገዝሽ ካላከበረው ልክ እንደዛ ማለት ቤተክርስቲያናችንም የኛ ቤታችን የክርስቶስ ቤት ናት፣ የኛ ቤት ናት። ምንሄድባት እኛ ካላከበርናት የሌላ እምነት ሰው እንዴት ሊያስበው አይችልም። እና በዚህ ልክ መረዳት ነው። ከዛ ውጭ ደግሞ ስንሄድ አንድ ሌላ መነሳት ያለበት ነገር ስንሄድ ሊታደር ይችላል። አዳር ጉዞ ሊሆን ይችላል። አዳር ጉዞ ሲደረግ እንኳን አይደለም ዓለማዊ ቦታ እኔ ዩኒቨርሲቲ ስንማር ገዝሽ አንተም ታገዘኛለህ የሴቶች ዶርም እና የወንዶች ዶርም
በጣም የተራራቀ ነው። እኔ እንኳን በተማርኩበት ትምህርት ቤት በጣም ከመራራቅ ውጪ አጥር ነበረው በመሃል ወንዶች ወደ ሴቶች ዶርም እንዳይገቡ፣ ሴቶች ወደ ወንዶች ዶርም እንዳይገቡ። አሁን ወንዶች ብቻ ናቸው የሚገቡትም አይደለም ሴቶች ብቻ ናቸው የሚገቡትም ማለት ነው። እኔና ባለቤቴ ቤተክርስቲያን ብንሄድ እዛ ከደረስን በኋላ እሷም በሴቶች ወገን ነው የምትሆነው፣ እኔም በወንዶች ወገን ነው የምሆነው። አሁን ግን እየመጣብን ያለው ነገር ይሄዳል ነው እየተበላሽ ያለው አንድም ይሄ ምን ይፈጠራል? 3-4 ወንዶች ከ3-4 ሴቶች ጋር ይተዋወቃሉ፣ አብረው ይሄዳሉ። እዛ ከደረሱ በኋላ የቤተክርስቲያኑ ጉዳይ ይቀርና የጓደኝነት ጉዳይ ተቃቅፎ ድርሽ ይዞራል። አብረን ካልተኛን በጣም በተደጋጋሚ የሚያጋጥመን ነገር ነው። እኔ ብዙ ብዙዎች ላይ ሄጃለሁ፣ ከብዙ ሰዎች ጋር ተጣልቻለሁ። ፐርሰናል ምናልባት እንደው ይህንን የሚያዩ ሰዎች ያግዙኝ ይችላሉ እውነት ለመናገር። ምክንያቱም ይሄር ነው ለራሴ ልጸልይ ነው የመጀመሪያው። በነገራችን ላይ ሰው ራሱን ነው የሚያድነው መጀመሪያ። እኔ እዚህ ጋር እሳት ቢቀጣጠልብኝ መጀመሪያ የራሴን አጥቼ ነው ገዝሽን ማጠፋው እንጂ እኔ እየነደፍ የእሱን ላጠፋለት አለ። ይሄን ያደረገው እግዚአብሔር ነው። በሰላም መኖር እየቻለ ምድር ላይ ወርዶ ያን ሁላ መከራ ተቀብሎ ይሄን ሁላ ህዝብ ዓለምን ሳይቀር መሬትን ሳይቀር እስከ ማዳን ደረጃ የደረሰው እሱ ብቻ ነው። የሱን ያህል ጽናት ደግሞ እኔ በሰው የለምና ሰው መጀመሪያ ራሱን ነው የሚያውቀውና ይሄንበት ዓላማ መጀመሪያ ራስን ነው ይሄ አይደለም ዓለማዊ ቦታ አይደለም መንፈሳዊ ቦታ ነውና ይሄንንም ነገር እንድታዩት ብዬ ነው። እንደ ትልቅ ሀሳብ ነው። አይ ትልቅ ሀሳብ ነው ያነሳው ማለት ያው ብዙ ጊዜም ያው ጉዞ ብዙ ጊዜ ይቻላል አቅም ማለት በሄድም በግል ነው የሚሄደው። በግል ሲሄድም በአገልግሎት ላይ ነው። ግን በማህበር ይሄ በሄድኩበት ሰዓት ያው በራሴም ያጋጠመኛል እንደ እንትን ሆኖ ያው ማረፊያ አንተ ስትናምን ይሄ ነገር አሁን ያልከው ነገር አጋጥሞኛል ማለት ያው እኛም ግዴታ ሆኖ እዛ አካባቢ እንደዚህ እንትን ብቻ ነው የተለየው ረድፍ ብቻ ተለይቶ እንደዚህ አይነት ሁኔታ አድረናል። ያው ግን ትልቁ ነገር ዓላማህን ማወቅ የሚለው እዚህ ጋር ልክ ነው። ቤተክርስቲያን ላይ ስትሄድ መሆን ያለበት ሲጀመር የምትተዋወቁ ነፍስ ለማዳን ብቻ ነው መሆን ያለበት ጓደኛ ይዘህ ስትሄድ ማለት ነው እንጂ እዛ ቦታ ሄደህ ቫኬሽን አይደለም። ለዛ ሲሆን ተቃቅፈህ የምትዞርበት አይደለም፣ ተቃቅፈህ የምትተኛበት አይደለም። አብረህ በቃ እንትን በጣም ትክክል። እዚህ ጋር ግን የሚመጣውን ማአት ማሰብ ጥሩ ነው። ለዚህ ትልቁ ማሳያችን እውነት ለመናገር እንደዚህ አይነት ቦታ የምንሄደው ለመጠረብ ነው፣ ለመታነጽ ነው የምንሄደው፣ ለመስተካከል ነው የምንሄደው። የምትተስተካከለው ደግሞ ነፍሳችን ነች። በገዳሙ ስርዓት ስንሄድ ሁላችንም ይከብደናል እኮ እዛ ቦታ ላይ ስትሄድ እስከ 12 ሰዓት ላይ ጾሙ ነው የምትባለው፣ በሶ ነው የምትበላው፣ ምንድን ነው የምታደርገው። ለስጋ የማይመች ቦታ፣ ለነፍስ ግን እጅግ በጣም እፎይታ የምታገኝበት ቦታ ነው እዛ ቦታ ላይ። ሶ ይሄ እንትናችን ተስተካክሎ እንዲመጣ ነው የተፈለገው። ዳሩ ግን አሁን አብነት በደንብ ቆንጆ ሀሳብ ነው ያነሳው። እንደዚህ አይነት ነገሮችን ግን በመተላለፋችን አሁንም ወገኖቻችን ብናስተውል ሁላችንም የምንለው ጻድቃኔ ማርያም የተነሳውን ከዚህ ቀደም ታስታውሱ ከሆነ የአንድ ጊዜ ፍልሰታ ጊዜ እንደዚህ ከ10,000 በላይ ሰው ሄዶ የፍልሰታን ጾም በሚያደርግበት ሰዓት ላይ እንደዚህ አይነት ነገሮች ተፈጠሩ። ሶ እመቤታችን ቅስፈት አመጣች። አተት የሚባል ቅስፈት ይዛን ሰዓት ላይ ኦልሞስት እንደዛ አካባቢ እንደዛ አካባቢ ነሐሴ ላይ በልብስ ሁሉ የሚተላለፍ በጣም ብዙ ከደብረ ብርሃን ሁላ ወደዛ የሄዱ የሕክምና ባለሙያዎች ሁላ ሳይቀሩ የሞቱበት እና አስታውሳለሁ። በረከታቸው ይደርብን ቅዱስ አቡነ ኤፍሬም በረከታቸው ይደርብንና አሁን በአጸደ ነፍስ ነው ያሉት። አስታውሳለሁ ቅድስት ሥላሴ ቤተክርስቲያን እመቤታችን አሁን እዛ ቦታ ላይ የለችም። ልጆቼ ጥፋት አጥፍተናል። ለዛ መንፈሳዊ ቦታ ላይ አሁን ያንተ ያልከውን ነገር ሲያደርጉ የነበሩ አሁን ምናልባትም የኛ አባቶች እናቶች የሚሆኑ ትልልቅ ሰዎች የነበሩ በዛን ሰዓት ወጣት የነበሩ ሰዎች ያደረጉት ነገር ለዓለም ተረፈ። በጣም ብዙ ሺህ ህጻናት ሞተዋል። በጣም ብዙ ምዕመናን እዛ አልቀዋል። በሚያውቁትም በማያውቁትም አደገኛ የሆነ ቅስፈት ተደርጓል። ያ መቅሰፍት እንዳይመጣብን ነው አሁንም የምንለው። ይሄንን ነገር ስትሰሙ የኛን ጀርባ እንዳያጠው ማለት አውቃለሁ እኮ አንተ አሁን ችግሩ ምንድነው መሰለህ ስትነግረው ተናጋሪው ነው ሰው የሚያስበው። እኛን ከምታስቡ ከሚመጣብን መቅሰፍት እንድንድን መጀመሪያ ብናስተውለው መልካም ነው ብዬ ስለማስብ ነው። አለበዛ ሊመጡብን የሚችሉ መቅሰፍቶች አደጋዎች ብዙ አሉ። አንደኛ ግን እዚህ ጋር ማስተዋል ያለብን ሁለተኛ ደግሞ
እንዳንረሳው በዚሁ ገዳማውያኑ ላይስ የሚያመጣው ተጽዕኖ ምንድን ነው? እንደዚህ አይነት ጉዞዎች ላይ ቁልፍ ሀሳብ ነው። ለምሳሌ ከጣመ ከላመ ነገር ተለይተው የዓለሙን ነገር ለዓለም ጥለው ከዛ ክርስቶስን ብቻ ልከተል የገዳመ ቆሮንቶስን ጉዞ ልከተል ብለው ቤተሰቦቻቸውን ጥለው እንደውም በቁም ነው አይደለ ተስካር የሚወጣው ለመነኩሴ ዳት ሚንስ እኔ ሞቻለሁኝ ኦልሬዲ ተብሎ ቁርባን አብልቶ አጥጥቶ ነው የሚገባው። እንደዚህ አይነት አባቶች እዛ እንግዲህ ከ7500 ዓመት በላይ ልምድ ካለው ከሰው ጋር የመፋለም ልምድ ካለው ጠላት ጋር 24 ሰዓት ነው የሚፋለሙት። እኛ ከምናስበው በላይ እጅግ በጣም አሰቃቂ ፈተና እዛ ነው የሚደረገው። ሶ እኛ በምንሄድበት ሰዓት ላይ አብዛኛው ምእመን አንደኛው ልብ ያላለው ነገር ለነሱ ፈተና እየሆነን እንደሆነ ነው። በጣም ብዙ መነኮሳት ከነበሩበት የትግል የምንድነው የተጋድሎ ህይወት በጣም ብዙ ሰዎች ፎርሸዋል። እኛማ እኮ እንደዚህ አሁን እኮ እኛማ አብረን እኮ ነው ያለው። እኛማ በእጁ ነን። እውነት ለመናገር ፈጣሪ ተፈቀን ማርያም እሷ በተርነቷ እሷ ታማልደና መልሰን እንጂ እኛማ በእጁ ነን እኮ። የት ነው የምንለው? ምንድነው እየሆንን ያለ ነው? ምንድነው እያደረግን ያለ ነው? እነዛኞቹን ነው መፈተን ይፈልጉ። እኛማ እኮ ቼክ ያደረገ ግን ሄደን እዛ ምንድነው የምንለው? ማገዶ ነው። በትክክል እዚህ ላይ አንድ የመጽሐፈ ስንክሳር ሀሳብ ላንሳ ከይቅርታ ጋር ግን ወሬ ካበዛው ሚካኤል የሚባል ባለፈውም ሚካኤል የሚባል ልጅ እንደዚሁ ገዳም ሊገባ ይሄዳል። እሱ ደግሞ ቶታሊ የክርስቶስን ህይወት ልከተል ገዳማዊ ልሁን ብሎ አበመኔቱን አናገራቸው። ገና 12 ዓመቱ ነው። በጣም ነው የሚያምረው ልጁ እጅግ በጣም የሚያምር መልክ አለው እና አበመኔቱን እኔ መንኮስ ፈልጋለሁ ብሎ ይጠይቃቸዋል። እና አጭር ላድርጋትና አንተ አትመነኩስም ይሉታል። እና በጣም ተናደደ። እኔ ለምንድን ነው ለዚህ የማልመነኩሰው? ምንድን ነው ችግሩ? እኔ ለመመንኮስ የማያበቃኝ ነገር ምንድን ነው ሲል አይ 3 ነገር ነገሩት። አንደኛ ወንዶች ትላልቅ ወንዶች መነኮሳት የበቁት አባቶች የሚባሉት ምናልባት በተጋድሎ ውስጥ ዲያብሎስ ፈትኗቸው ሊጥላቸው ጫፍ ሲደርስ አንተን ካዩህ እና ተስፋ ከቆረጡ ምናል ዓለም ውስጥ ሆኜ ይህን የመሰለ ቆንጆ ልጅ ወልጄ ምን ነው በኖርኩ ኖሮ ይሉና ከዛ ከተጋድሏቸው ይወድቃሉ። በዚህ መልክ ይሰናከላሉ ይሉታል። ሁለተኛው ሴቶች መነኮሳት አንተን ቢያዩህ ምን ነው ይሄን አግብቼ ወልጄ ብለው ሐሳባቸውን ይደናቀፋሉ፣ ከተጋድሏቸው ይወድቃሉ። ወጣንያን ደግሞ ምን ነው እንደዚህ ልጅ በዓለም ውስጥ ሆኜ ብለው ይሰናከላሉ። አንተ ለገዳም ህይወት አትሆንም ይሉታል። እንዳትመጣ በተቻለ መጠን እዚህ ገዳም እንዳትመጣ ሲሉት ልጁ በጣም የገረመው ወደ ሩቅ በረሃ ሄዶ ምን አደረገ ይላል የፈላ ውሃ ፊቱን ነከረና ፊቱን በሙሉ ተባበሰ እና ተመልሶ ከብዙ ጊዜ በኋላ ተመለሰና መመንኮስ ፈልጌ ነው ልግባ ይላቸዋል። ከዛ ናግባ ይሉትና ያስገቡታል ወደ ገዳም ውስጥ። አላወቃችሁኝም ግን ይላል። አዎ አላወቁም፣ ከዚህ ቀደም እንዲህ መጥቼ ነበረ እና መልክህ እንደዚህ ብሎኝ ነበር። ይሄ መልኬ ከዚህ ገዳም ከለየኝ በኋላ ከክርስቶስ መንግስት ሊለየኝ አይደለም ወይ ብሎ እንደዚህ አረኩ ይላል። ምን አሉት እኛ በመኔት በፊት እንደ የእግዚአብሔር ሰው ሆነ መጣ፣ አሁን ግን የእግዚአብሔር መልአክ መስለ መጣ አሉት ይባላል። ምን ለማለት ፈልጌ ነው? ዓለም ውስጥ ኖረን ወደዚህ ገዳማት በምንሄድበት ሰዓት ላይ ስጋችን ጎልምሶ የአብቦ በምንሄድበት ሰዓት ላይ እዛ የምናደርጋቸው ነገሮች በሙሉ መነኮሳቱን ገዳማውያኑን ያስጎመዣቸዋል። ይዘንላቸው የምንሄዳቸው ምግቦች የታወቁ እኮ ናቸው። ገዳም ውስጥ የምናደርጋቸው ነገሮች በስጋዊ ነገር ያስጎመጃሉ። ገዳማውያኑን ወደ ዓለም ይስባቸዋል ማለት ነው። እኛ ወደ ገዳም ከመሳብ ይልቅ እነሱን ወደ ዓለም እንዲሳቡ ያደርጋል። ያ ደግሞ ትልቅ መከራ ለቤተ ክርስቲያን ይሆናታል ማለት ነው። ለዛም ነው አሁን ዓለም ውስጥ ተደብቀው ብዙ የምንኩስናን አስኬማ ያሰደቡ ሰዎችን ያፈራ ነው ራሳችን ነን። ገዳም ውስጥ ሄደን በምናደርጋቸው ነገሮች ለምሳሌ አንደኛውን ልናገር በዚሁ ሴቶች እህቶቻችን እናቶቻችን ምእመናን በምትሄዱበት ሰዓት ላይ ወንድ መነኩሴ ካዩ ወንድ አባት ካዩ መቅረብ አያስፈልግም። በቃ አሁን እግር ስር ሄዶ መተሻሸት አባ እንደዚህ ተፈጥሮ ነው አባ እንደዚህ ተብሎ ነው ብሎ ጭራሽ በህሊናቸው አስቦት የማያውቁትን ኃጢአት እኛ ነግረናቸው
እንደዚህ ይደረጋል እንዴ ለካስ ብለናቸው ነው የሚመጣው ብለዋል አባታችን እንኳን አባ ገብረ ኪዳን ቀጣ መሐላ ቋርጠና ኃጢአታችሁን ገዳም የመጣችሁ አትናዙ ለንስሐ አባታችሁ እዛው ተናዘዙ ያሉበት ምክንያት አንዱ ይሄ ነው። ምክንያቱም ሰምቶት የማያውቀውን ኃጢአት እያሰማችሁት ነው ያሉት አባታችን አባ ገብረ ኪዳን እዛ። እነዚህ ፈተናዎች በጣም እየበረቱ ነው። ቅድም ቆንጆ ነገር አንስተሃል አንተ። ንስሐችንን ከንስሐ አባት ብቻ ነው መጨረስ ያለብን። ይሄንን አሁን ዲያቆንም ተናግሯል። ሁላችሁም ምእመናን ሁላችንም ልብ ልልን የሚገባው ገዳም ውስጥ ሄዶ ንስሐ አይገባም። ባጭሩ ገብተን ነው መሄድ ያለብን። ከተቻለ ንስሐ አባት እንኳን ባይኖረን ንስሐ አባት መያዝ አለብን። ባይኖረን እንኳን በዛው በአካባቢ ባለው አጥቢያ ቤተክርስቲያን በዛ ንስሐችንን ገብተን፣ ምክንያቱም ከሰው ቢደበቅ ከእግዚአብሔር አይደበቅም። እዛ ሄደን ደግሞ የምናደርገውን ነገር ከእግዚአብሔር ይቅር ሊያሰኝን ይችላል። ለምን ብልጠት ነው እየሰራን ያለነው። እግዚአብሔር እኮ ያይናል። በእግዚአብሔር መዳፍ እጅ ላይ ሆነን ኃጢአት ስንሰራ ያልፈራን። ስለዚህ ስንገባ ደግሞ መፍራት የለብንም። ይቅርታ ከልብ መጸጸት አለብን። ንስሐ ደግሞ ስንገባ መለማመድ የለብንም። ከመመላለስ መመለስ ብለዋል አንድ አባትና መመላለስ እሱ ኖርማል እንዳይሆንብን በቃ ንስሐን እንደ ኖርማል እንዳናየው። አሁን አንድ ሰው አንተን ባስቀይምህ ይቅርታ ሲል ይቅርታን ትይት ይችላል። ስደጋግመው ግን ፌዝ ነው የሚመስለው። አሁን እየተፈጠረ ያለው ያ ነው። ንስሐን ከልብ ተጸጽቶ አንድ ጊዜ ውልቅ አድርጎ ድጋሚ ላለማድረግ መጣር ነው። ያው ሁላችንም ድክመት ነው። ስናወራ ግን ያው እኛ ተሽለን ሳይሆን ከማንኛውም ማህበረሰብ ተሽለን አይደለም እኛ የምናወራው፣ ግን እንደ አጠቃላይ ዲስከስ እናድርገው፣ እነጋገርበት። ታሪውን ደግሞ እናንሳ እስኪ። በዓል ሲኖር ጥምቀት ሲሆን ዓመታዊ ክብረ በዓል ሲከበር ራሱ ትንሽ አሁን እኔ ማለት ብዙ ጊዜ ይሄ ከአባቶችም ይጮሃል ከምዕመናን አባቶችም እንደዚሁ ብዙ አስተያየት ይሰጣል። ግን እየተሰማ አይደለም፣ እየሰሙ አይደለም፣ ወጣቱ እየሰማን አይደለም፣ እኛ እየሰማን አይደለም በእውነቱ ለመናገር ማለት ነውና አንደኛ ትህትና ማጣት ነው ለኔ። ቤተክርስቲያን ደግሞ የትህትና መምህር ናት። የመጀመሪያው ትህትናን የምንማረው ከክርስቶስ ነው የተማርነው ክርስቶስ። ስለዚህ መታዘዝ የሚባል ነገር ደግሞ አለ። ከሰነፍ መስዋዕት ይመልጣል የተባለው ለህፃኑ ልጅም ቢሆን መታዘዝ አለብህ። ትእዛዙ ትክክል ከሆነ ከቤተ ክርስቲያን ስርዓት ውጭ የሆኑ ዝማሬዎች እኔ በአጠቃላይ በእኔ በኩል አልደግፍም። ለምን ቤተ ክርስቲያን የምትሰጠውን የራሱ የሆነ የዝማሬ ሰዓት አላት፣ የስብከተ ወንጌል የሆነ ሰዓት አላት፣ የቅዳሴ ሰዓት አላት። ሁሉም በራሱ ሰዓት አለ። ኢቭን ቅዳሴ እየተገባ እኮ ታቦት ገብቶ የሚዘመርበት መንገድ አለ። ያ ተገቢ አይደለም። የምንዘምረው ለመታየት ነው ወይስ ያ ዝማሬያችን ምስጋና ሆኖ ወደ እግዚአብሔር እንዲያደርግ ነው? ይሄንን ከጭንቅላታችን ውስጥ ማስገባት አለብን ነው። እዛ ቤተክርስቲያን ሄደን የምንዘምረው ድምጻችን ያምራል አያምርም ለመጮህ ነው ወይስ ለምንድን ነው የሚለውን ያንን ታሳቢ ማድረግ አለብን። እንደኔ ባጭሩ እንትን ለማለት የዝማሬውን አልደግፈውም። እንደው በየቀን ነው መተውን ባንቺ እንኳን እየቀነስን ብንመጣ አባቶችን ብንሰማቸው ቤተክርስቲያን ብንሰማት መሰማማቱ ላይ አሁን ትክክለኛው ነጥቡ የተነሳው እሱ ጋር ነው ይወልድ በጣም በሚገርም ሁኔታ ጽና እየተመታ ጽና እየጮኸ አባቶች ከጽናው አልፎ በእጃቸው ወረተው አንዴ እንዲል እናደርግ ነው እስከ ማለት ደርሰው እንኳን የማያቆሙ ራሱን የቻለ ስነ ስርዓት አለው። ማሸብሸብ ራሱን የቻለ ስነ ስርዓት አለው። ጭብጨባ ራሱን የቻለ ስነ ስርዓት አለው። ከበሮ መታት ራሱን የቻለ ስነ ስርዓት አለው። ቅድም እንዳላችሁት ደግሞ መሰማማትና መደማመጡ ደግሞ ራሱን የቻለ ስነ ስርዓት ነው። አሁን ምንድነው ከነዛ ሁላ ነገሮች ውጪ እየተሆነ ነው? እንዴት ብትሉ ከበሮ ሲመታ እየተዘለለ እየተዞረ እየተሽከረከረ ነው። ያ ከየት መጥቶ ነው? የት ነው ያለው? ቅዱስ ያሬድ ነው እንግዲህ። አሁን እኛን የቤተክርስቲያንን ይሄ የአገልግሎቱን የዜማውን ጉዳይ ስናነሳ አባታችን ቅዱስ ያሬድን ነው የምናነሳው። እግዚአብሔር እኛን ሊያስተምር ስለፈለገ አንድ ቅዱስ ፈልጎ በዛ ቅዱስ ዓለምን ሁላ ስለ ዜማ ያስተማረ ስፔሻሊ ደግሞ ይሄ ቤተክርስቲያንን በተመለከተ ጉዳይ በደንብ ሁሉ ነገር እንድናይ ያደረገን ነው። እንግዲህ ከየት መጥቶ ነው ብለህ ስታስብ ለማስረዳትም ለመረዳትም ትንሽ ወሰብሰብ የሚል ነገር ነው። አዎ። እና ምንድነው ዝላዩን ያመጣው? ምስጋና ቅድም አሁንም እያወራ እንደነበረው ዓላማውን ለምን እንስታለን? ዝማሬ እግዚአብሔርን ለማመስገን ነው፣ ለማስደሰት ነው። የመላእክትን ስም እየጠራን ለማወደስ ለማመስገን ነው። ይሄን ዓላማ ለምን እንስታለን?
ለምን የዓለም ጭፈራ እናደርገዋለን? ብዙ ጊዜ እኔ እንደውም አወራዋለሁ። አንድ አባት ማለት ጽጌ ላይ በጣም ጭፈራ በዛ። ልክ አሁን እንዳልኩት አባቶቻችን ከበሮ እየዞሩ እየዘለሉ በጣም የሚሽከረከሩ አሉ። ልብ ብላችሁ ከተመለከታችሁ እውነት ለመናገር ከልምድ የሚመጣ ነው። ዝም ብሎ ሰንበዴ ተነስቶ እንደዛ ለሽከርከር ቢል የማይሆን ነው፣ ይደፋል። ያም ቢሆን ግን ምን ተፈጠረ? ሰተት ብሎ ዲያብሎስ መሀላቸው ገባል። እነዚህ የበቁ አባት ዳር ቆሞ እየተመለከቱ ነው፣ እንደነሱ እየዘለሉ አይደለም። በጣም ተጨበጨበ፣ በጣም ተዘለለ፣ ከበሮ ተመታ። ልክ ጽና ጮሆ ሲቆም ሾልኮ ሊወጣ ሆነ። በሩን ዘጉና ያዙትና ያው የበቁ አባት ስለሆኑ ማለት ነው። ቀጥል አሉት። ቅዳሴውን ማህሌቱንም ቀጥል አብረህ አሉት። አይ ጨረስኳል፣ የሚፈልጋት እቺ ነበር ልውጣ። የማን ግብር ነው እየገበርን ያለ ነው? የእግዚአብሔርን ነው ወይስ የዲያብሎስ? ቤተክርስቲያን መቅደስ ውስጥ እንደዛ ዘሎ ይገባል። በየሜዳው ለምናደርገውማ ምን ያህል ባጨበጨበ ምን ያህል በተደሰተ። የት ነው መስመር እየሳትን ያለ ነው? ምእመኑ ምንድነው ማድረግ ያለበት? ይሄን ሲመለከት መራቅ ነው ያለበት። እንደዚህ አይነቱን ጭፈራ መራቅ ነው ያለበት። እኛ በተመስጦ ሆነን እግዚአብሔርን በመፍራት በመንቀጥቀጥ እሱን እያሰብን መከራውን እያሰብን ቀራኒውን እያሰብን ፈጣሪያችን አምላካችንን ማመስገን ነው። ስለእመቤታችን ከተነሳ ስደቷን በማሰብ ያየቻቸውን 5 መከራዎች በማሰብ አንገታችንን ደፍተን ዝቅ ብለን ነው ማመስገን ያለብን እንጂ እየዘለልን እየጨፈርን ከሆነ ይሄ ሁላ ድካም ይሄ ሁላ ልፋት ትርጉም ያጣል። እና እስቲ ያንንም አስቡት ለማለት ልክ ነው። አይ ትልቁ ነገር አሁን እንዳልከው አባቶች አሁን ምእመናንም እናቶችም እህቶችም እንደዚሁ ህፃናትም ውጭ ላይ የሚደረገውን ዝማሬ ያው ደስ ስለሚልም ጭምር መሰለኝ ከበብ ብሎ በዛው እንትን ይታል እና ቤተክርስቲያን ምን ሰዓት ታቦት ይግባ ምን ሰዓት ይውጣ ሁሉ የማያውቁበት ሰዓት ነው ያለው። ያንን ነገር ከቤተክርስቲያን ስርዓት ውጭ የሆነው ነገር ብንተው መልካም ነው። እንደ ሐሳብ ብንተው መልካም ነው። ምክንያቱም መጓዝ ያለብን በቤተክርስቲያን በስርዓቷ እስከሆነ ድረስ ማለት ነው። ሌላ ቤተክርስቲያን ውስጥ እኛም ያው በወቅቱ ባለማወቅ ብዙ ነገር ይደረጋል። እየበሰልክ ስመጣ ያው ብዙ ነገሮችን ታውቃለህ። አሁን በስያለው እያልኩ ሳይሆን ያው ከብዙ ነገር ትማራለህ። በወቅቱ እኛም የተሽከረከረን ምን እያልን ከበሮ መተናል። ያው የራሱ የሆነ ስሜት አለው፣ የራሱ የሆነ እንትን አለው። እዛ ውስጥ ስትሆን ቃለ እግዚአብሔሩ ምንም ይመስልሃል፣ ወደዛ ውስጥ ትገባለህ። ግን ያንን በተመስጦ ሳይሆን እግዚአብሔር ማመስገን ያለብን በትህትናና በስርዓቱ ቢሆን መልካም ነው። ያ ቢሆን ከልክ ያለፈ ባይሆን እንደ ጭፈራ አባ ገብረ ኪዳንም ብለዋል። ቤተክርስቲያን ውስጥ ጭፈራ ገባ አሁን ብለዋልና ያንን ስላዩ ነውና ያን ነገር ብንተው በሌሎች የምንጠላው ነገር ገዜ ይቅርታ አድርግልኝና እንደው በሌሎች ቦታዎች ላይ አንድ ጊዜ እንደው ምን አየው እኔ እርግጠኛ አይደለሁም። የቴሌቪዥን ጣቢያው ይጠየቃል እንደዚህ ሰው የሆነ ሰው የት ቦታ ላይ ትጨፍራለህ ተብሎ ይጠየቃል። ወንድም ሲል አላስተውስም፣ ብቻ ግን ሐሳቡ ነው ያለኝ። ቸርች አለ። የት ቦታ ላይ ትጨፍራለህ ሲባል ቸርች አለ። አሁን እየሄድን ያለነው ወደዛ ነው። ሰንበዲ የሆነ ቤት ወይ የሆነ አዳራሽ ተከራይቶ የሚፈጽመውን ተግባር የእግዚአብሔር ስጋው ደግሞ የሚፈተትበት ቤት ውስጥ ይዘን እየገባን ነው። በጣም ነው የሚያስፈራው። ሁልጊዜ እኔ አሁን አብሮኝ ቤተክርስቲያን ላይ ሄደ ሰው ሁላ እናገራለሁ። በተለይ ንግስ ላይ ከሆነ እውነት ለመናገር እግዚአብሔር በሚያውቀው ቀና ብዬ ታቦተ ሕጉን ማየት እፈራለሁ። የእውነት ነው የምነግርህ። ሳየው የምቀሰፍ ነው ይመስል። እኔ አሁን ጻድቆኛ አይደለም እኮ በጣም ብዙ በድብቅ መሰራቸው ኃጢአቶች ሊኖሩ ይችላሉ። ሰው ሳያየኝ እግዚአብሔር ብቻ የሚያውቃቸው። እሱን አይደለም እያልኩ ያለው። ወይም ሰው ደግሞ አሁን እሱ እንዲለኝም አይደለም። መፈራት አለበት ነው። ድፍረት አያስፈልግም ነው። ጭፈራው የሚመጣው ከድፍረት ነው። እግዚአብሔርን ካለመፍራት ነው። እሱን ካለማሰብ ነው። የከፈለልን ዋጋ ካለማሰብ ነው። ስለዚህ ይሄንን ነገር እያሰብን ጭፈራዋን ተወት፣ ማመስገኑን በዛ ቢቀጠል። ሌላው ደግሞ እዚሁ ጋር ተያይዞ የሚነሳ ነገር አሁን ዝማሬዎች ላይ እየተፈጠረ ያለው ነገር በጣም ከባድ እየሆነ ነው። ምን አየሁ አሁን በባለፈውም
እንደው እያየሁት እያሰብኩት ለራሴም ትንሽ እየከበደኝ ነው። አሁን በባለፈው አንድ የቀሲስ ምንዳይ መዝሙር ሌላ ሰው ፍኖተ ጽድቅ ላይ ዘምሮት አየሁት። ውዳሴ ማርያም የሚለውን መዝሙር በጣም ነው የምወደው። በቃ በጣም ነው ደስ የሚለኝ መዝሙሩ። ግን ተሻሽሎ ሲመጣ ያን የነበረውን ለዛ አጣ። በነገራችን ላይ የበፊቶቹ ዘማሪያ በትክክል ከቤተክርስቲያን ጋር ቁርኝነት ያላቸው በደንብ የቱ ዜማ ትክክል የእግዚአብሔር ቤት ዜማ ነው፣ የቱ ዓለማዊ ዜማ ነው የሚለውን ለይተው ያወቁ እንዴት መጠቀም እንዳለባቸው የሚያውቁ ዘማሪያን ናቸው። አሁን እየመጡ ያሉት ዘማሪያን ደግሞ ለውበት ብቻ እንዴት ነው ሰው ጆሮ ምገባው፣ እንዴት ነው የምሰማው፣ በጣም ፍጥን ያለ አንዳንዴ የሚናገሩትን ነገር እስከማትሰማበት ድረስ የፈጠነ የበፊቱንም እንዳልኩ ደግሞ አሁን ብዙ መዝሙሮችን ድጋሚ እየሰሯቸው ነው። ሲሰሯቸው ለዛ ለምን ያሳጣቸው? ቢያንስ የበፊቱን ባያበላሹት ቢቻል ቢቻል በተሻለ መልኩ ነው መሰራት ያለበት ቢቻል። ካልተቻለ ግን ለምን ይበላሻል? ዓለማዊ ህይወት ላይ እኮ የሰውን ዘፈን ሲዘፍኑ እስከ መታሰር ዘፈን የተበላሽቷል ብሎ እንግዲህ ዓለማዊ መልክሽ ጥርስሽ ድድሽ እያለ ለዘፈነው ዘፈን ተበላሽቷል ተብሎ ሰው እስከ መከሰስ እስከ መታሰር የደረሱ ሰዎችን ስለማቅ ነው የኮፒራይት መብት ተብሎ እና እንደው የሚገርም ነገር ምን አለበት የተሻለ አድርገው መዘመር ቢያቀታቸው የነበረውን ማስቀጠል ለሚከብድ አስገዳጅ አይደለም። ካልሆነ ደግሞ ያንን መዝሙር ከሆነ ማስታወስ የፈለጉት ያ መዝሙር እንዳይረሳ ከሆነ የተፈለገው መዝሙሩን በአዲስ መልክ አዳዲስ ዩቲዩቦች ላይ መጫን። እነሱ ዘምሮ የሚለቁት ዩቲዩብ አለ አይደለ? መቼም አሁን ዩቲዩብ ነው ትልቁ እንትን መዝሙርም ተሰራ ፖድካስትም ተሰራ ምንም ተሰራ ዩቲዩብ ላይ ነው የሚለቀቀውና ለምን ያ መዝሙር ለምንድን ነው የምትሰሩት ተብሎ አብዛኞቹ ሲጠየቁ መዝሙሮቹ እየተረሱ ስለሆነ እንደ አዲስ እንደገና እንዲደመጡ ነው። እየተረሱ ከሆነ ለምን በአዲስ መልክ መዝሙሮቹን በዩቲዩብ ላይ ለቋቸው ከሚያበላሹ? ይዘቱን ባይለቅ መልካም ነው። ጥሩ ሐሳብ ነው ማለት ባለፈውም ያዩት ነበር። እውነት በጣም ነው ያዘንኩት የቀሲስ ምንዳይን ዝማሬ ነው በጣም ወደው ዝማሬዎች የቀሲስ ምንዳይ ሁሉም ይሄ ነው የምትለው የምታወጣለት እንከን የምታወጣለት የለም። ዝማሬዎቹ በጣም ልዩ ናቸው። ቀሲስ ምንዳይና በቃ የብዙ የድሮቹ የነበሩት ልዩ ናቸው በጣም እና ያን ሌላው ቢቀር ማሻሻል እንኳን አይቻልም። ምክንያቱም እንቁ አድርገው ነው የሰሩት፣ ቆንጆ አድርገው የሰሩት ለነፍስም ለስጋም የሚሆን ነው። ለስጋህም ካለው ከንትን ውስጥ የሚያወጣ ነው፣ ካለበት ውስጥ የሚያወጣ ነው። ለነፍስም የሚያስረሳ ነው። በቃ ስጋዊ ጭንቀትህን የሚያስረሳ ነው። እውነት ለመናገር አሁን አንድ መዝሙር ምንድነው ድንኳኑ ሞልቶ ሰው አሰናባሪው በጭንቀት ቆሟል ምን አቀርባለሁ ብዬ ሲጨነቅ ምልጃሽ ደርሶልኝ ዳንኩኝ ከማ አሁን ያ እኔ ስሰማው አሁን እዛ ቦታ ላይ የዘመረው ሰው የገለጸበት አገላለጽ እኔ እዚህ ሆኜ ሳስበው ለኔ ተደረገልኝ ያክል እስኪሰማኝ ድረስ ያ ነው። አየው አሁን እንዳልከው ያው ስጋዊ እርካታንም በዛ ልክ ያመጣል ከነፍስ በተጨማሪ ማለት ነው። እና ቀጥል ሐሳብን አቋረጥኩ። እንደው ችግር የለም ያለ ነው ያው በመውያየት ውስጥ መመላለስ ያለ ነው። ያው እንዳልከው ነው ይዘቱን ባይለቅ መልካም ነው። ይዘቱን እንዳለ ሆኖ በዛው ብንቀጥልና እንዳይረሱ ለማስታወስ ከሆነ እንደዛ ብናደርጋቸው መልካም ነው ለማለት ነው። እውነት ነው። ቆንጆ ሐሳብ ነው የተነሳው። እኔ ግን እንደዚህ መዝሙር ከዛኛው የገዳማት ላይ ከሚዘመሩ ዝማሬዎች እነዚህ ከዘፈኖቹ ልበላቸው እዛ ሄዶ በዛ ቦታ ላይ እንደዚህ የሚጨፈሩ ነገሮች ሁለት ማስጠንቀቂያ ብቻ እንደው እንደ ቤተክርስቲያን ልጅነት ልስጥ። እኔ ሰጪ ሳይሆን የቤተክርስቲያን ጉዳይ ሁላችንም ስለሚያንገበግበን ነው። ስርዓት አሊዝም የሚል ሰው ካለ አደብ እናስገዛለን። አደብ እንዴት ነው የሚገዛው? የቤተክርስቲያን ልጆች ስለሆነ ብቻ። ስለዚህ ማንም ሰው መጥቶ የሚፈነጭባት ቤተክርስቲያን አይደለችም። ወደፊት ስም እስከ መጥራትም እንደርሳለን ብለን እናስባለን። የመጀመሪያው ነገር ገዳማት ላይ ታስታውሱ ከሆነ እንደው የብዙ ቤተሰቦቻችንም እንደዚህ ገዳማት ሲመጡ ታቦት ሲገኝ የጸናጽል የከበሮ ድምጽ የወረብ ድምጽ እንሰማ ነበር።
እዛ ቦታ ላይ ነበር የሚባለው። ዴን እርጋታ ያለው መዝሙር ሰምቶ ነው እዛ ቦታ ላይ የነበረው። እኛ እዛ ቦታ ላይ በምንሄድበት ሰዓት ላይ ይሄ አስረሽ ምቹ አይነት ነገር ሲመጣ አንደኛ እዛ እግዚአብሔርን እናበሳጨዋለን። ምክንያቱም ትንቢተ ኢሳይያስ ላይ ተናግሮታል እሱ ራሱ መዝሙር ብላችሁ የምታቀርቡልኝ ነገር በሙሉ እንደ ሙሾ ነው ብሏል። እና እንደዚህ አይነት ቦታ ላይ እኔ ማስጠንቀቂያ እንደው ለሁላችን ብዬ የማስበው ምእመናን አሁን የቤተክርስቲያን አባቶች ተናግረዋል፣ ብዙ ጊዜም አልሆነም። እነዚህ ሰዎች ደግሞ ይሄንን የሚያደርጉ ሰዎች ደግሞ እንደው እንደ ምክር የምሰጠው መጀመሪያ ቀን ቤተክርስቲያን የሄድንባትን ጊዜ ፍርሃቷን ታስታውሳታለህ? እየደነገጥንባት ጊዜ፣ የካህናት ልብስ ባየን ጊዜ፣ ቤተ መቅደሱን ለመርገጥ የፈራንበት የመጀመሪያዋ ቀን አለች። ከዛ ስንለምደው የዛ ቤተክርስቲያን ሰዎችን ስናቃቸው፣ ካህናቶቹን ስናቅ፣ ዲያቆናቶቹን ስናቅ ደን እግዚአብሔርን ያወቅ ነው መሰለን። በቃ ተግባብተናል ብለን ጥፋት እያጠፋ ነው እዚህ ጋር መላመድ ሲበዛ። እና ያን ነገር ብናስተውለው ጥሩ ነው። እግዚአብሔር እንደሚመራው ሁሉ ለቅጣትም እጁ አይሰንፍም። ስለዚህ ምእመናን ነገሮች በተለይ አሁን የምናቃቸው ቅድም እንዳላችኋቸው የሚያንጹን መዝሙራት በሚቀየሩበት ሰዓት ላይ እዛ አካባቢ ህብረት ውስጥ አለመገኘት የመጀመሪያው ማስጠንቀቂያ እንደ ቤተክርስቲያን ቢሆን አለመገኘት። በቃ እንደዚህ ቅጥ ያጣ ነገር ውስጥ ሄዶ እንደው ቤተክርስቲያን ነው ከማለት ይልቅ ዘሎ መውጣት፣ ጸሎት አድርሶ ወደ ቤት መመለስ። በቃ የሚከባቸው ሰው ከሌለ እነዛ ሰዎች አያደርጉትም፣ እርግጠኛ ነኝ። በጣም ትክክል። ሰዎች ፈልገውት ሳይሆን ሳይፈልጉ የመሳብ ገብቷል። እንደዛ አይነት ነገሮች ውስጥ እየተሸለጉ ነውና ከዛ ነገር መንቃት አለብን ነው። እሱን ግን ምንድነው መሰለ አንዳንድ ጊዜ ቤተክርስቲያን ነው ብለህ ዝም ማለት በራሱ እግዚአብሔር ቅጣት ያስመጣል። ማለት ስርዓት ያጣ ውስጥ ያጣ ነገር ስርዓት ያጣ ነገር ውስጥ አለመሳተፍ ትልቁ ባለሙያነት ነው። ስለዚህ ታቦት ሲወጣ ካህናት አባቶችን መከተል፣ ስርዓት ያለውን ነገር መከተል፣ እንደዚህ አይነት ነገሮች እናደርጋለን የሚሉትን ተባባሪ አትሆኑ እንደው በፈጠራችሁ ለማለት እንፈልጋለን። በዚሁ ተያይዞ ይቺ በየሶሻል ሚዲያው መዝሙር እያደስን እንለቃለን የሚሉ ሰዎች እባካችሁ አደብ የምትገዙ ከሆነ ግዙ፣ ካልሆነ ግን ምእመናን እባካችሁ አታበረታቷቸው። አሁን እናንተ ቪው በሰጣችኋቸው ቁጥር፣ ላይክ በሰጣችኋቸው ቁጥር እየገባችሁ እድሜህን ያርዝመው እንደዚህ ሆንክ ከልባችሁ ያልሆነ ነገር ነው። በነገራችን ላይ አስተያየት የሚጽፉት እንደዛ ነገር እግዚአብሔር የወደደላቸው እየመሰላቸው ብዙ ነገር እየተንሻፈፈ ነው። የኪነ ጥበብን መዝሙር የሊቀ መዘምራን ኪነ ጥበብ መዝሙር ነፍሳችንን ያደስንባትን አደስን ብለው ሌላ ኬዝ ውስጥ ነው የሚገቡት። አትዳፈሯት ይቺ ቤተክርስቲያን እንትን እኮ ነው ዝምታውም እንዳልኩ ከላይ እስከታች ትንሽ ጠንካራ ስላለም ይመስለኛል ምእመናኑን አሁን እውነት ነው። አሁን የቤተክርስቲያን አባቶች ምናምን ብለን ሁላችንም ሰልችቶኛል። አሁን ግን አንተባበር። በቃ ለምሳሌ የቀሲስ ምንዳይን መዝሙራት እሱ የሚለቅበት ፔጅ ላይ ብቻ እንከታተል አይደል? በቃ እንደዚህ ቀይረን መተናል ከሚሉ ሰዎች ጋር እባካችሁ አትተባበሩ፣ ቤተክርስቲያንን አድኗት በዛ እንደማለት ነው። ምክንያቱም የልብ እየተሰማችሁ